ሰላም ጤና ይስጥልን የተከበራችሁ የሄሎ አዲስ ቤተሰቦች እንደተለመደው በሀገራችንና በዓለም ዙሪያ የተከሰቱ አበይት መረጃዎችን ይዘንላችሁ ቀርበናል። ዛሬ በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ አይሏል። 7 ሚሊዮን ኢራናውያን ሀገራችንን ለመከላከል ዝግጁ ነን በሚል ለወታደራዊ አገልግሎት በፈቃደኝነት መሰለፋቸውን አሳውቀዋል። አሜሪካ በኢራን ቁልፍ የነዳጅ ማከማቻዎች ላይ ጥቃት ልትሰነዝር ትችላለች የሚለውም ስጋት የዓለም የነዳጅ ገበያን አናግቶታል። በሌላ በኩል ወደ ሀገራችን ስንመለስ የአሜሪካ ስቴት ዲፓርትመንት በኢትዮጵያ 5 ክልሎች ላይ የጣለው የደረጃ 4 የጉዞ እገዳ ምንድነው? በኦሮሚያ ክልል ያለው ግጭት እንዲቆም አምባሳደር ሱሌማን ደደፎ ለጃልመሮ የላኩት ያልተጠበቀ ደብዳቤስ ምንድነው? ኤርትራ በጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ ላይ ያወጣችው ጠንካራ መግለጫና የባህር በር ጥያቄው ምን ይመስላል? በትራምፕ እገዳ ተጥሎበት የነበረው በመወለድ የሚገኝ የአሜሪካ ዜግነት ጉዳይ በፍርድ ቤትስ ምን ደረጃ ላይ ይገኛል? እነዚህና ሌሎችም ተያያዥ መረጃዎችን በዝርዝርና በትንታኔ የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ ዝርዝር መረጃዎቹ እናልፋለን። ወደ መጀመሪያው ዜናችን ስናልፍ በመካከለኛው ምስራቅ ያለው ጦርነት ከእስራኤልና ከሐማስ አልፎ በአሜሪካና በኢራን መካከል ወደሚደረግ ቀጥተኛ ግጭት እያመራ ይመስላል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በሰጡት መግለጫ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት መመዝገባቸውን ገልጸዋል። ይህ ንቅናቄ የመጣው አሜሪካ በነዳጅ ሀብት የበለጸገችውን የኢራንን ካርግ ደሴት በኃይል ለመቆጣጠር ወይም ለማውደም እየተንቀሳቀሰች ነው የሚሉ መረጃዎችን በመውጣታቸው ነው። ኢራን ይህንን የሰው ኃይል ማሰለፏ ብቻ ሳይሆን የሆርሙዝን ሰርጥ ለመዝጋት መሞከሯ መላውን ዓለም ስጋት ላይ ጥሏል። የሆርሙዝ ሰርጥ በየቀኑ በሚሊዮኖች የሚቆጠሩ በርሜል ነዳጅ የሚያልፍበት ወሳኝ መተላለፊያ ነው። ይህ ሰርጥ ከተዘጋ የዓለም የነዳጅ ዋጋ በአንድ ጀንበር ሊያሻቅብ እንደሚችል ተነግሯል። በተለይም በአውሮፓ፣ በቻይናና በደቡብ ኮሪያ ያሉ የአክሲዮን ገበያዎች በትላንትናው ዕለት ከፍተኛ መዋዠቅ አሳይቷል። እንግሊዝ ኃላፊነቱን ወስዳ 35 ሀገራትን ያሳተፈ የቪዲዮ ኮንፈረንስ ያደረገችውም ይሄው የሆርሙዝ ሰርጥ እንዲከፈት ለማግባባት ነው። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ፍሪደም ኦፍ ናቪጌሽን መርከቦች በነፃነት የመጓዝ መብታቸው ሊጠበቅ ይገባል ብለዋል። ሆኖም ግን ፕሬዚዳንት ዶናልድ ትራምፕ ኢራንን በከፋ ሁኔታ የመምታት እንቅስቃሴ እናደርጋለን ማለታቸው ሁኔታውን ይበልጥ አባብሶታል። ትራምፕ ኢራን አሜሪካን ለ47 ዓመት ስታሸብር ቆይታለች፣ አሁን ግን የአገዛዝ ለውጥ የሚያመጡበት ጊዜ ደርሷል የሚል ጠንካራ ንግግር አድርሰዋል። ወደ ሁለተኛው ዜናችን ስናልፍ ጦርነቱ አሁን ወደ አመራሮች ግድያ ተሸጋግሯል። በቴህራን እምብርት ውስጥ ጥብቅ ጥበቃ የሚደረግለት አካባቢ የሚኖሩት የቀድሞ የኢራን የውጭ ጉዳይ ሚኒስቴር ካማል ካራዚ በመኖሪያ ቤታቸው ላይ በተፈጸመ ድንገተኛ ጥቃት በከባድ ሁኔታ ቆስለዋል። ይህ ጥቃት ኢራንን ክፉኛ ያስቆጣ ሲሆን አሜሪካና እስራኤል የኢራንን የመከላከያ ቀለበት ሰብረው መግባታቸውን አሳይቷል። ኢራን ለዚህ ጥቃት አፋጣኝ ምላሽ ለመስጠት የበቀል ዘመቻ አውጃለች። ዛሬ ጎህ ሲቀድ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎች እና ድሮኖች ከኢራን ምድር ተተኩሰዋል። ኢላማቸውም በእስራኤል ላይ ያሉ ወታደራዊ ይዞታዎችንና በቀጠናው የሚገኙ የአሜሪካ የጦር ሰፈሮች ናቸው። ይህ የአጸፋ እርምጃ ቀጠናውን ወደማይመለስበት ቀውስ ውስጥ ሊከተው እንደሚችል ዓለም አቀፍ ተንታኞች እየገለጹ ነው። ወደ ሀገራችን ስንመለስ የአሜሪካ ስቴት ዲፓርትመንት በትላንትናው ዕለት ያወጣው መግለጫ ብዙዎችን አስገርሟል። አሜሪካ ዜጎቿ ወደ ኢትዮጵያ 5 ክልሎች እንዳይጓዙ የደረጃ 4 ማስጠንቀቂያ ወጥታለች። እነዚህም የትግራይ ክልል፣ የአፋር ክልል፣ አማራ ክልል፣ ጋምቤላ ክልል፣ ቤንሻንጉል ጉሙዝ ክልል ናቸው። አሜሪካ ለዚህ ውሳኔ ምክንያቱ በእነዚህ አካባቢዎች ያለ የትጥቅ ግጭት፣ የብሔር ግጭቶችና እገታ ወንጀሎች መስፋፋት መሆኑን ጠቅሳለች። በተለይም በቤንሻንጉልና ጋምቤላ የውጭ ሀገር ዜጎች እገታ ሰለባ ሊሆኑ ይችላሉ የሚለው ስጋት ጎልቶ ወጥቷል። ይህ ውሳኔ በኢትዮጵያ ላይ የሚኖረው ተጽዕኖ ከፍተኛ ነው። አንደኛው በሀገሪቱ የቱሪዝም ዘርፍ ላይ ጥላውን ያሳርፋል። ሁለተኛው ደግሞ የአሜሪካ ዜጎች በእነዚህ አካባቢዎች ቢገኙም ችግር ቢገጥማቸውም የአሜሪካ መንግስት ቀጥተኛ ድጋፍ እንደሚያደርግላቸው የሚገልጽ መሆኑ ነው። በሀገሪቱ ያለውን የጸጥታ ሁኔታ በዓለም አቀፍ ደረጃ ጥያቄ ውስጥ ይከተዋል። የሀገሪቱ የሰላም ሂደት አሁንም ገና ብዙ ስራ እንደሚቀረው የሚያሳይ ነው። ወደ ቀጣይ መረጃችን ስናልፍ በኦሮሚያ ክልል ለዓመታት የዘለቀውና የበርካታ ንጹሃንን ህይወት የቀጠፈው ግጭት እንዲቆም አምባሳደር ሱሌማን ደደፎ ያልተጠበቀ ዲፕሎማሲያዊ መልእክት ለጃልመሮ አስተላልፈዋል። አምባሳደሩ በኤክስ ገጻቸው ባሰፈሩት ጽሑፍ የጠመንጃ ትግል ጊዜው አልፏል ሲሉ ጃልመሮም መክረዋል። አምባሳደሩ አክለውም ዛሬ ዓለም በሐሳብ የበላይነትና በድርድር እንጂ በጥይት አትገዛም ብለዋል። ይህ መልእክት የመጣው የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ማንኛውም የታጠቀ ኃይል ወደ ሰላም እንዲመለስ ካቀረቡት ጥሪ ጋር ተያይዞ ነው። ቀደም ሲል በታንዛኒያ ዳሬ ሰላም የተደረጉት ሁለት ዙር ድርድር ሳይሳኩ መቅረታቸው ይታወሳል። መንግስት ታጣቂው ቡድን የማይፈጸሙ ቅድመ ሁኔታዎችን ያቀርባል ሲል
የጃልመሮ ቡድን ደግሞ መንግስት ለፖለቲካው ጥያቄዎች ምላሽ አይሰጥም ይላል። የአሁኑ የአምባሳደሩ ጥሪ ግን በታጣቂው ቡድን ላይ ህዝባዊ ጫናን ለመፍጠር የታለመ ይመስላል። በክልሉ ያለውን ሰብአዊ ቁስል ቁልጭ አድርጎ የሚያሳይ ነው። ሌላኛው የሳምንቱ አነጋጋሪ ጉዳይ በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት ነው። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት በሚል አዲስ መጽሐፍ ለንባብ ማብቃታቸው ይታወሳል። ይህንን ተከትሎም የኤርትራ ማስታወቂያ ሚኒስቴር ጠንከር ያለ መግለጫም አውጥተዋል። ኤርትራ በመግለጫዋ የኢትዮጵያ የባህር በር ጥያቄዋን በአዲስ መልክ ማንሳቷ የመስፋፋት ፍላጎት ነው ስትል ከሳለች። መግለጫው አክሎም የኢትዮጵያ መንግስት በሀገር ውስጥ ያለበትን የፖለቲካና የኢኮኖሚ ቀውስ ለመሸፈን ሲል የኤርትራን ሉዓላዊነት የሚጋፋ ንግግር እያደረገ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የባህር በር ጥያቄው ለኢትዮጵያ ህልውና ጉዳይ መሆኑን እናም ይህንን በሰላማዊ መንገድ ለመፍታት እንደሚፈልጉ በተደጋጋሚ ሲገልጹ ቆይተዋል። ሆኖም ግን የኤርትራ መንግስት ይህንን ጉዳይ እንደ ጦርነት መንስኤ አድርጎ መመልከቱ በቀጠናው ያለው ውጥረት አሁንም በከፍተኛ ደረጃ ላይ መሆኑ ያሳያል። ይህ ውዝግብ በቀጠናዊ ትስስር ላይ ትልቅ እንቅፋት ሊሆን እንደሚችል ተሰግቷል። ወደ መጨረሻው ዜናችን ስናልፍ በዓለም አቀፍ ደረጃ የኢትዮጵያ በዩክሬን ጉዳይ ላይ የያዘችው አቋም የምዕራባውያንን ትኩረት ስቧል። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ዩክሬንን በተመለከተ የውሳኔ ሀሳብ ሲያቀርብ ኢትዮጵያና ብሩንዲ ተቃውሟቸውን አሰምተዋል። ይህ እርምጃ ኢትዮጵያ ከሩሲያና ከቻይና ጋር ካላት ስትራቴጂካዊ ግንኙነት ጋር የተያያዘ መሆኑን ተገልጿል። በመጨረሻም የአሜሪካ ጠቅላይ ፍርድ ቤት በትራምፕ የዜግነት እገዳ ላይ የወጣው አቋም ለብዙዎችን እፎይታ ሰጥቷል። ትራምፕ በአሜሪካ ምድር በመወለድ የሚገኝ ዜግነትን የሀገሪቱ ጠቅላይ ፍርድ ቤት ዳኞች ውሳኔውን ሊቀለበስ የሚችል ፍንጭ ሰጥተዋል። ዳኛ ጆን ሮበርትስ እና ሌሎችም ዳኞች ትራምፕ ያቀረቡትን ምክንያት ህገ መንግስታዊ መሰረት የለውም የሚል ጥያቄ አንስተዋል። ይህ ውሳኔ በተለይ በዲያስፖራው ማህበረሰብ ዘንድ በጉጉት እየተጠበቀ ይገኛል። ውድ የሄሎ አዲስ ቤተሰቦች ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህን ይመስሉ ነበር። በዜናዎቹ ላይ ያላችሁን አስተያየት ኮሜንት ላይ አስፍሩን። ለቻናላችን ድጋፋችሁን ለመግለጽ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌሎች ትኩስ መረጃዎች እስከምንገናኝ ድረስ ቸር ያሰማን።